ሄይ ጋይስ ይህን ቻሌንጅ እንግዲህ ከጀመርን 9 የትሬዲንግ ቀኖችን አሳልፈናል። እንግዲህ ከዚህ በኋላ አንድ ቀን ብቻ ነው የትሬዲንግ ቀን የሚቀረን። ነገ ማርኬት ኦፖርቹኒቲ ሰጥቶኝ ትሬድ ቴክ ማድረግ ከሆነ ቴክ አደርጋለሁ፣ ካልሆነ የዛሬ ባላንሳችን ላይ ነው የምንጨርሰው። እና የዛሬው ትሬዶች ደግሞ 2 ትሬዶች ነበረ ቴክ ያደርኩት። አቶ ዳንኤልሱን አንድ ላይ ነስረው ዛሬ ቴክ ያደረኩት ዩሮኤስዲ እና ዩኤስ 100 ላይ ነው። ዩኤስዲ ላይ ቴክ ያደረግነውን አንድ ላይ ቶፕ ዳውን አናሊሲስ እንስራ። ብዙ ኮምፕሊኬትድም አይደለም። ምንድን ነበር የጠበኩት? እዚህ ጋር ዩሮኤስዲ ፌሊየር ስዊንግ ፈጥሮ ነበረ። ይህን ሎ ቴክ አላደረገውም ነበረ። ጂቢፒኤስዲ ላይ ደግሞ ይህን ሎ ቴክ አድርጎት ነበረ ማለት ነው። ላሳያችሁ ለማሳየት ያክል ያው ይሄን ሎ ቴክ አድርጎት ነበረ። ከዛ በኋላ እኔ አሁን ምን ጠበቅኩኝ? እዚህ ጋር ይሄን ዴሲኤምቲ ጠብቄ ከዛ ወደ ላይ እንዲሄድልኝ ጠብቄ ነበር ማለት ነው። ዛሬ ወደ ላይ ሙቭ እንዲሰጠኝ ጠብቄ ነበር። ትላንትም ደግሞ በጣም ወደ ታች ሄዶ ስለነበረ ትንሽ ሪትሬስመንት ወደ ላይ ይሰጠኛል ብዬ ነበረ ማለት ነው። ያን ታሳቢ በማድረግ ሎወር ታይም ፍሬም ላይ ወረድኩኝ። ሎወር ታይም ፍሬም ላይ ወርጄ ምን አደረኩኝ? ለንደን ላይ ወደ ላይ ኮንፊርሜሽን እስኪሰጠኝ ነበር የጠበቁ የነበረው ማለት ነው። ለንደን ልክ ሲከፈት ወደ ታች ወረደ እና እዚህ ጋር ያሉትን ሊኩዊዲቲዎች ቴክ አድርጋቸው። ጂቢፒኤስዲ ላይ ግን ይሄኛው ወስዶት ዩሮኤስዲ ይሄኛውን የኒውዮርክ ፒኤም ነው የትላንት ኒውዮርክ ፒኤም ነው ወስዶት ከዛ በኋላ ቺኛዋ ሎ ላይ ፌል አደረገ ማለት ነው። ቺን ሎ ቴክ አላደረጋትም። ጂቢፒኤስዲ ላይ ደግሞ ግን ይሄን ሎ አንድ ላይ ቴክ አድርጎ ነበረ ማለት ነው። ሁለቱንም አንድ ላይ ነበረ እነዚህ ይሄን ሎ ቴክ ያደረጋቸው ማለት ነው። ያ ደግሞ ኤስኤምቲ ተጨማሪ ኤስኤምቲ ሎወር ታይም ፍሬም ኮንፊርሜሽን እንደ ኮንፊርሜሽን ወሰድኩት ማለት ነው። ከዛ 5 ሚኒት ላይ ወረድኩኝና 5 ሚኒት ላይ ኮንፊርሜሽን እንዲሰጠኝ ጠበቅኩኝ። ማርኬት ስትራክቸር ሺፍት እንዲሰጠኝ ጠበቅኩኝ። ማርኬት ስትራክቸር ሺፍት ሲሰጠኝ ፌር ቫልዩ ጋፕ ላይ ጠብቄ ገባው ማለት ነው። እዚህ ፌር ቫልዩ ጋፕ ላይ ገባውኝና አክቹሊ መጀመሪያ ላይ ስቶፕ ሎሴን እዚህ ጋር ነበር ያደረኩት፣ ግን በኋላ ላይ ሳስተውል የ15 ሚኒት ሎው ላይ ነበረ ማድረግ የነበረብኝና ስቶፕ ሎሴን ወደታች ሳስጠጋው ዶላር ሪስክ ማድረገው ዶላር ጨምሮብኝ ነበረ። ግን ኖርማል ነው በሚለው ነገ ሪስክ ማድረገውን እንትን እላለሁ በሚለው የመጨረሻ ዲያችንም ስለሆነ በሚለው $60 ነበር ሪስክ ያርኩት ማለት ነው። $10 ጨመረብኝ ከዚህ ጋር ወደዚህ ጋር ሙቭ አድርጎ ስቶፕ ሎሴን ከዛ ወደ ላይ ደግሞ የጠበቅኩት የነበረው እዚህ ጋር የ4 አወር ፌር ቫልዩ ጋፕ ነበረ። ወደዛ ይመጣል ብዬ ጠብቄ ነበረ። ወደዛ አልመጣም። ትንሽ ወደ ላይ ሄደ። ከዛ እነዚህን ሊኩዊዲቲዎች ቴክ አድርጋቸውና ወደ ታች ተመለሰ ማለት ነው። አክቹሊ ልክ ነበረን፣ ግን አይ ቲንክ የቴክ ፕሮፊት ታርጌቲንጋችን ልክ አልነበረም መሰለኝ። ግን ይሄ ነው የነበረው። ይሄን ሊኩዊዲቲ ቴክ ካደረገ በኋላ ወደ ታች መጥቶ አስወጣን ማለት ነው። ሁለተኛ ደግሞ ቴክ ያደረግነው ዩኤስ 100 ላይ ነበረ። እሱን ደግሞ ኒውዮርክ ላይ ነበር ቴክ ያደርግነው። ኒውዮርክ ላይ ምንድን ነበር እያየ ነበረው? ዴሊ ላይ ሊሄድና ይሄኛውን ፌር ቫልዩ ጋፕ ማርክ አድርጌው ነበረ። ትላንትን ብቻ ነክቶት ተመልሶ ነበረ። ቀጥታ ደግሞ ዛሬ ልክ ኒውዮርክ ሲከፈት ትንሽ ወደታች መጥቶ ሪትሬስ ወደታች ትንሽ ወደታች ብቻ መጥቶ ወደ ላይ እንዴት ጠብቄ ነበረ። ትላንትም ወደታች በጣም መጥቶ ስለነበረ ማለት ነው። ምን አደረገ? ልክ ኒውዮርክ ሲከፈት በጣም ነው ወደታች ሄደው ማለት ነው። ልክ አንኤክስፔክትድ የሆነ ሙቭ ነበረ ለኔ፣ ግን በጣም ሹር እንደሆነ ያደረገኝ ምንድነው ጠዋት ላይ ሪስክ ማድረግ የነበረብን ለዛሬ የነበረን ሪስክ ማድረግ የነበረብን ጠዋት ላይ ጨረሰን ነበረ። ግን እኔ የኛውን ዝም ብዬ ማርኬት ያየሁት ነበረ፣ ለመግባትም አላሰብኩም ነበረ። ከዛ ይሄን ማርኬት ኦፖርቹኒቲ ሳይ ነው እንደገና የገቡት እንጂ ለመግባት አላሰብኩም ነበረ። ይሄኛው እንትን ሊኩዊዲቲ እንዳለ የነበረን ሊኩዊዲቲዎች ሃየር ታይም ፍሬም ላይ የነበሩን ሊኩዊዲቲዎች እንዳለ ቴክ አደረገልን ማለት ነው። ከዛ በኋላ እኔ ደግሞ ምን አደረኩኝ? ዴሊ ላይ መጣውና ዴሊ ላይ መጥቼ ፊቦናቺን ዘረጋው ማለት ነው። ፊቦናቺን ከየቱ ጋር ዘረጋው? ከዚህ ችሎ እስከዚህ ሃይ ዘረጋውኝና ምንን ቼክ አደረኩኝ? ኦቲ ማለት ነው። እስከየት ይመጣ ነበረ ሚሊዮን ቼክ ለማድረግ ሞከርኩኝ። ኦቲ ዞናችን የቱ ጋር ነው? ወደ ላይ ሪትሬስ
ወደ ታች ሪትሬስ አድርጎ ወደ ላይ የሚሄድ ቻንሱ የሚኖረው ኦቲ ዞናችን እዚህ ጋር ነበረ ማለት ነው። ሶ ልክ የቱ ጋር ምንድነው የተፈጠረው የነበረው ኒውዮርክ ሲከፈት ቀጥታ መጥቶ እቺ ኦቲ ዞናችንን ነካለን ማለት ነው። ኦቲ ላይናችንን ሲነካለን የሃየር ታይም ፍሬም ኦቲ በጣም ኮንፊርሜሽን ይሆናል ማለት ነው። ወደ ላይ ትልቅ ኮንፊርሜሽን ስለሆነ እኔ ሎወር ታይም ፍሬም ላይ ወረድኩኝ። ሶ ይሄ ነበረ የኦቲ ላይናችን ነች እቺ ኦቲ ላይናችን ላይ መጣና ነካለን። ከዛ በኋላ ቀጥታ ምንድነው የሰጠን ማርኬት ስትራክቸር ሺፍት አረገ ወዲያውኑ ማለት ነው። ሶ እዚህ ጋር ወደ ላይ መጣ ማርኬት ስትራክቸር ሺፍት አረገ ማለት ነው። ልክ ማርኬት ስትራክቸር ሺፍት አረገና ወደ ታች ሲመለስ እኔ ለመግባት እየሞከርኩ ነበረ። እዚህ ጋር ነበረ መግባት የነበረብኝ ግን እንደገና ደግሞ ለኢንተሪየም ኦቲ ተጠቀምኩኝ። ከዚህ ጋር ዘረጋሁት። ከዛ ስኬት ድረስ ይመጣል የሚለውን ቼክ አደረኩኝ። እስከ ኦቲ ዞናችን አትሊስት ይመጣል በሚለው ጠበቅኩኝ ማለት ነው። ሶ እዚህ አካባቢ ሊገባ ነበረ ግን ፒሲ አክቹሊ ኤክሰነስን ገና ሎድ እያደረገው ስለነበረ አላስገባኝም። እዚህ ጋር ነበረ የምገባው የነበረው። ከዛ በኋላ ወደ ታች ተመልሶ መጣ። እኔ እዚህ አካባቢ ገባ። እዚህ አካባቢ አይደል ነው ብቻ ወደዚህ አካባቢ ነው የገባሁት። እዚህ አካባቢ ነው የገባሁት ማለት ነው። ሶ እዚህ አካባቢ ያስገባኝ። ከዛ በኋላ ሶ እዚህ ጋር እንትን አለ። እዛ ገባን ትሬዱን እዚህ አካባቢ ነው የገባ ነው ገባው። እዛ ትንሽ ወደ ታች መጣና ወደ ላይ ሄዶ ቴክ ፕሮፊታችን ነካልን ማለት ነው። እዚህ ጋር ቴክ ፕሮፊታችን ግን አክቹሊ በደንብ ወደ ላይ ሄዷል። ያ ግን እኛን እዚህ ጋር በቴክ ፕሮፊት አስወጥቶናል ማለት ነው። ሶ ከሰዓት ላይ ዲሪስክ አድርጌ ነበረ። ጧት ላይ በስትክክል ዲስክ አድርጌ ስለገባው ከሰዓት ቺን ኦፖርቹኒቲውን ብቻ ስላየኋት ልጠቀማት በሚለው ነበር የገባሁት። ሶ ጧት ላይ $60 ሪስክ አድርጌያለሁ። ከዛ ከሰዓት ላይ ምንድነው $25 ብቻ ነው ሪስክ ያደረኩት ኦቨር ሪስኪንግ እንዳይሆን። ይሄም አክቹሊ ፕላን የተደረገበት ትሬድ ስላልሆነ ኦቨር ሪስኪንግ እንዳይሆን በሚለው $25 ብቻ ነበር ሪስክ ያደረኩት። ሶ ኤክሰነስ ላይ ለማየት ያክል ይሄ ነበረ ጧት ላይ ሪስክ ያደረግነው የነበረው -$66 ነው ያደረገብን። $66 ጧት ላይ ከሰረን። ከዛ በኋላ ከሰዓት $63 አተረፍን ማለት ነው። $25 ነው 123 መሰለኝ የሰጠኝ ሪስክ ሪዋርድ ብቻ $63 ዊን ከሰዓት አደረግን ማለት ነው። ሶ ዴዩ ላይ $3 ሉዝ ጨረስን ማለት ነው። ሶ ያ $3 ሉዝ መሰለኝ የጨረሰው። ያው ያለንበት ባላንስ 4961 ላይ ነን። ይሄ ነገ እንግዲህ የመጨረሻ ትሬዲንግ ቀናችን የሚሆነው ቻሌንጁን ለመጨረስ አንድ ቀን ብቻ ነው የሚቀረን ነገ ነው። ነገ ደግሞ ኦፖርቹኒቲ ከሰጠኝ ገባለሁ ትሬድ፣ ካልሆነም ደግሞ ይሄ ነው የአንድ ወር ቻሌንጃችን የትሬዲንግ ባላንሳችን ቻሌንጅ መጨረሳችን ባላንስ የሚሆነው ማለት ነው። ሶ ይሄ ነበረ እንግዲህ ቻሌንጁ በጣም አሪፍ ነበረ እስካሁን ባለው። እኔ አክቹሊ ብዙ እየተማርኩበት ነው የቆየሁት። ዲሲፕሊን አስተምሮኛል። አክቹሊ በጣም እናንተ እንደምታስቡት አይደለም። ቀን ላይ ትሬድ ማድረግ ማታ ላይ ቪዲዮ እንደምትቀርጹት ታስቡ ራሱ የሆነ አስቸጋሪ ነው የሚሆነው። ለምን ቪዲዮውን አዳር ነው ኤዲት ያደርኩ ማድረው እና ቀን ላይ መግባት ማለት በጣም አስቸጋሪ ነው። ቀን ላይ ትሬድ ለመግባት ስታስቡ ማታ ቪዲዮ መስራት እንደሚኖርባችሁ ታስቡ፣ ወይ ትሬዱን አለመግባት ነው የምታስቡት፣ ወይ ማታ ቪዲዮ መስራት ይኖርብኛል ብላችሁ ደግሞ የምታስቡበት ታይም ላይ ደግሞ ትሬዱን ፎርስ ታደርጉታላችሁ። ያ ሁሉ የሆነ ስትራግል አለው። ግን እንግዲህ እዚህ ጋር ደርሰናል። በጣም ወደ ላይ ወደታችን ብለን ግን እዚህ ጋር ደርሰናል። ይሄ ባላንስ እንግዲህ ምንም ፕሮፊታብል አያደርግም አክቹሊ። ግን መጀመሪያ አክቹሊ እንደ ጀማሪ ትሬደር ማርኬቱ ላይ ሰርቫይቭ ማድረግ ነው ስራችን። ማርኬቱ ላይ ሰርቫይቭ ካደረግን በኋላ ነው ፕሮፊታብል የሚለውን ታርጌት የምናደርገው ማለት ነው። ሶ ማርኬቱ ላይ ሰርቫይቭ አይ ሆፕ ይሄ ሰርቫይቪንግ ይሆናል። 961 ማለት $50 ሪስክ ከአንድ ወር ትሬድ በኋላ $50 ሉዝ ብቻ በጣም ኖርማል ነው ብዬ ማስበው ነገር ነው። ግን ያ ሶ ይሄ ነበረ ቻሌንጃችን። እንግዲህ ነገ ትሬድ ምገባ ከሆነ ቪዲዮ ቀርጻለሁ፣ ካልሆነም ደግሞ የፉል ትሬድ ሪካፓችን የፉል ቻሌንጁ ትሬድ ሪካፕ አንድ ቪዲዮ ቀርጬ ምለቅ ይሆናል ማለት ነው። ሶ ያ ይሄ ነበረ የነበረን ትሬድ። እስካሁን ስለተከታተላችሁ ይህን ቻሌንጅ አመሰግናለሁ። ከዚህ በኋላ አንዳንድ ቱቶሪያሎችን ሜቢ ማቃቸውን ነገሮች ልለቅ እችላለሁ። ሜቢ የሚመቻችሁ ሰዎች ካላችሁ ኮመንት ላይ አስቀምጡልኝ። የቪዲዮ አይዲያ ምን ልስራ በሚለው ይሄን ነገር ስራለን ብላችሁ የምታስቡ ሰዎች ካላችሁ ኮመንት ላይ አስቀምጡ። ሶ ያ
የነበረ እንግዲህ ነገ የምንገናኝ ከሆነ እንገናኛለን። መላው የክርስትና እምነት ተከታዮች እንኳን አደረሳችሁ። እስከ ቀጣይ ቪዲዮ ግን ድረስ መልካም ጊዜ